ባለቤቴን በእጅ መጨረስ የለብሽም ብዬ በመክራት ራሱ እምቢ አለችኝ። አንዲች ሴት በእጅ የምትጨርሰው መርጣ አይደለም። አይ ዛሬ በእጅ ነው የምጨርሰው ነገ በብልት ነው የምጨርሰው የምትል ሴት የለችም። 86% የሚሆኑት ሴቶች በእጅ ነው የሚጨርሱት። ክሊቶራል ስቲሙሌሽን በምንለው ነው የሚጨርሱት። ሶ ብታማክራት፣ ብትቆጣት፣ ብትመክራት፣ ምንም ነገር ብታደርጋት ይሄንን ኔቸሯን ይሄንን ተፈጥሯን ልቀይረው አትችልም። በእጅ ግንኙነት እንዳታደርግ መምከር አይደለም። አንተ የእጅ ግንኙነቶችን እንዴት አድርገህ ነው መለማመድ ያለብህ የሚባለውን ነገር ነው ማወቅ ያለብህ። በእጅ መጨረስ ከሆነ በእጅ መጨረስ አለባት። ብልት ማስገባት ካለብህ ብልት ማስገባት አለብህ። አብዛኞቹ ወዲያውኑ ብልት ማስገባት የሚፈልጉት ወንዶች ወይ እሷን ለማስጨረስ በሚሞክሩበት ቅድመ መጫወታ ጊዜ ይፈስባቸዋል፣ ወይም ደግሞ ብልታቸው መሀል ላይ ይፈሰፈሳል። ለዛ ነው ቶሎ ገብተን እንጨርስ የሚሉት። ቶሎ መግባታችሁ የብልት አለመቆም ችግራችሁን ወይም ቶሎ መጨረሳችሁን አያስተካክላችሁ። ገብታችሁም ይልፈሰፈሳል፣ ይጨርሳል። እሷን መክሮ የእሷን ተፈጥሮ መቀየር ሳይሆን እናንተ መታችሁ ያላችሁን ችግር መታከም አለባችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። እሺ የባለቤቴን 2 ዙር ድንግልና የወሰድኩት እኔ ነኝ ብሎኛል አንድ ታካሚና ልክ የጫጉላ ሰዓት ላይ ግንኙነት ስናደርግ ደማች። ከዛ በኋላ ግን ግንኙነት ምንም የማድረግ ስሜት የላትም። ኢቭን እንዳጠቃላይ ታባረረኛለች ብሎ የነገረኝ አንድ ታካሚ አለ። ግልጽ እንዲያደርግልኝ ምንድነው ብዬ ስጠይቀው የመጀመሪያ ጊዜ ከትዳር በፊት ግንኙነት ነበራቸው። ግንኙነት በሚያደርጉበት ሰዓት ላይ ድንግልናዋን አግኝቶ ነበርና ከዛ በኋላ ደግሞ የመጀመሪያ የሰርጋቸው ምሽት ላይ ድጋሚ ግንኙነት በሚያደርጉበት ሰዓት ላይ ሲል ደማች እና የነገር ድንግልና ነው አይደለም የሚለውን ነገር ጠይቆኝ ነበር። ስለዚህ ለእናንተም ግልጽ እንዲሆንላችሁ ልመልስላችሁ። ብዙ ጊዜ አዲስ ሙሽሮች በምትሆኑበት ሰዓት ብቻ በተለያዩ ምክንያቶች ለግንኙነቱ የመጣደፍ ነገር አለ። ያ ነገር ደግሞ ሴቷ ዝግጁ ሳትሆን ግንኙነቱ የምትፈጽሙ ከሆነ ብልቷ በደረቀበት ላይ እናንተ እየፋቃችሁ በዛ ፍሪክሽን እዛ ውስጥ ያለው ቆዳ እንዲላጥና እንዲደማ ሊያደርገው ይችላል። ስለዚህ ይሄ ራሱን የቻለ ህመም ይፈጥራል። ያም የብልትን መኮማተር ቫጂኒስመስ የምንለውን ችግር ይፈጥራል። ስለዚህ በተቻላችሁ አቅም ሴቷ በበቂ ሁኔታ ለግንኙነት ዝግጁ መሆኗን ካረጋግጣችሁ በኋላ ነው ግንኙነት ማድረግ ያለባችሁ እንጂ ይሄ ነገር ድንግልና አይደለም። እሺ አንዳንድ ወንዶች ያው እንደሚነግሩኝ ከሆነ ውስጥ ላይ ልክ ጠበብ ሲልላቸው ጥብቅ አድርጎ ሲይዛቸው ደስ የሚል ስሜት አለው ይላሉ። ነገር ግን ለሴቷ ህመም ነው ያለው። ስለዚህ በተቻላችሁ አቅም ይሄ ነገር ጥንቃቄ ማድረግ ይኖርባችኋል። በተጨማሪ ደግሞ እዚህ ጋር ሴቷ በደንብ አነሳስታችኋት ለራሱ ብልቷ የሚደርቅ ከሆነ ራሱን የቻሉ ህክምናዎች አሉት። ከሆርሞን ሊሆን ይችላል፣ ከእድሜዋ ጋር የተያያዘ ሊሆን ይችላል፣ ከምትወስደው መድኃኒቶች ጋር የተያያዘ ሊሆን ይችላል። ብዙ ምክንያቶች አሉትና እነኚህ ምንድናቸው የሚለውን ነገር ቼክ መደረግ ይኖርባታል። በማንኛውም ስንፈተ ወሲብ መታከም የምትፈልጉ ከሆነ ስልኬ ባይል ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ሚስቴ ግንኙነት አትፈልግም የምትሉ ወንዶች ለምንድን ነው የማትፈልገው ብላችሁ ጠይቁ። ግንኙነት ደስ የሚል የህይወታችን አንደኛው ልምምድ ነው። ትዳር ውስጥ ሲሆን ግንኙነት የተፈቀደ ነው። በዛም ግንኙነት ላይ ሴትም ወንድም ደስታንና እርካታን እንዲያገኝ የተፈቀደ ህይወት ልምምድ ነው። ለዚህ ሚስቶቻችሁ እሱን ነገር እየሸሸሽ ከሆነ ምን ችግር አለ የሚለውን ሚስቶቻችሁን ጠይቃችሁ ማወቅ አለባችሁ። ህመም አላት ወይ፣ አትረካም ወይ፣ ለግንኙነት የሚጋብዙ ሁኔታዎችን አትፈጥሩላትም ወይ የሚለውን መመካከር ይኖርባችኋል። ሆርሞን ምንድን ነው ዶክተር? ሆርሞን ማለት ሰውነታችሁ ውስጥ ደማችሁ ውስጥ የሚለቀቅ ፈሳሾች ናቸው። እነዚህ ፈሳሾች የሚመረቱት በጭንቅላት ትዕዛዝ ከተለያዩ የሰውነታችሁ ክፍል ነው። ቴስቶስትሮን የሚባለው ሆርሞን ግንኙነት ፍላጎት እንዲኖራችሁ፣ ብልታችሁ እንዲቆም እስክትደርሱ ድረስ ጠንካራ ሆኖ እንዲቀጥል ወንድን ወንድ የሚያደርገው ሆርሞኖች ናቸው። ይህንን ሆርሞን እንዲመረት ደግሞ ከጭንቅላት ኤፍኤስኤች እና ኤልኤች የሚባል ሆርሞኖች ይለቀቃሉ። እነዚህ ሲለቀቁ ወደ ፍሬዎቻችሁ ይሄዱና ቴስቶስትሮን እንዲመረት ጭንቅላት ትዕዛዝ እየሰጠ እንደሆነ ምልክት ይሰጣሉ። ፕሮላክቲን እና ኦክሲቶሲን የሚባሉ ሆርሞኖች ደግሞ አሉ። እነሱ የዘር ፈሳሽ ልክ እንደጨረሳችሁ የሚለቀቁ ሆርሞኖች ናቸው። እነሱ ከጭንቅላት የሚለቀቁ ሆርሞኖች ናቸው እና የቴስቶስትሮን ተቃራኒ ሆርሞኖች ናቸው። ስለዚህ ልክ እንደጨረሳችሁ ብልታችሁ እንዲልፈሰፈስ፣ የረካችሁ እንዲመስላችሁ፣ የግንኙነት ፍላጎታችሁ ከመጀመሪያ ዙር በኋላ እንዲወርድ የሚያደርግ ነው ማለት ነው። ከዛ በኋላ ሁሉን ነገር ኮንትሮል የሚያደርግ የእንቅርት ሆርሞን አለ። ይህ ከእንቅርታችሁ የሚመረት ሆርሞን ነው እና የሰውነታችሁን አጠቃላይ ፍጥነት ዲተርማይን የሚያደርግ ነው። ስለዚህ ሲያንስ የብልት አለመቆም ችግር ሊፈጥር ይችላል። በጣም ከፍ ካለ ደግሞ የቶሎ መጨረስ ችግር ሊፈጥር ይችላል። ፕሮላክቲኖች በጣም ዝቅ ካሉ የቶሎ መጨረስ ችግር ሊፈጥሩ ይችላሉ። በጣም ከፍ ካሉ ደግሞ የብልት አለመቆም ችግር ሊፈጥሩ ይችላሉ። ቴስቶስትሮን በጣም ዝቅ ካለ የብልት አለመቆም ችግር ሊፈጥር ይችላል። በጣም ከፍ ካለ ደግሞ የቶሎ መጨረስ ችግር ሊፈጥር ይችላል። ስለዚህ ስንፈተ ወሲብ ለመታከም ሆርሞኖቻችሁን በሙሉ ቼክ ተደርጎ ከዛ በኋላ ያሉትን ችግር
አንድ በአንድ ነው የሚስተካከለው ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት። መጀመሪያ ላይ ቶሎ መጨረስ ነበረ። ከዛ ግን ከጊዜ በኋላ ደግሞ የብልት አለመቆም ችግርም አጋጠመኝ የሚሉ ሰዎች አሉ። ይህ የሚሆነው አብዛኛውን ጊዜ ቶሎ መጨረስ ስለሚኖር በዛ ውስጥ የሚኖር ጭንቀት ይኖራል። ቶሎ ጨርስ ሲሆን ልክ ወደ ግንኙነት ስትሄዱ ወይኔ ዛሬም በቃ ቶሎ ነው የምጨርሰው፣ ቶሎ ነው የዘር ፈሳሽ የሚፈሰው በሚለው ጭንቀት ውስጥ በምትሆኑ ሰዓት ያንን ጭንቀት ተከትለው የሚለቀቁ እንደነ ኮርቲሶል፣ አድሬናሊን የተሰኙ አይነት ሆርሞኖች ደግሞ ምንድነው የሚያደርጉት? ወደ ብልት የሚሄዱትን የደም ስሮችን ስለሚያጠቧቸው ብልትም እንዳይቆም ያደርጋል ማለት ነው። ስለዚህ ስንፈተ ወሲቦች አንዱ ቀድሞ ሲኖር ያንን ተከትሎ ሌላኛውም የመምጣት አይነት ባህሪ ያላቸው ማለት ነው። ስለዚህ እንዳስተዋላቸው ከ6 ወር በላይ የሚቆዩ ከሆነ በጣም ረዥም ጊዜም ሳትወስዱ ሕክምና ማግኘቱ የተሻለ አማራጭ ነው ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለ ስልክ የደወላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። እሺ ከ18 ዓመት በላይ የሚለውን ነገር አስተካክለን ከ22 ዓመት በላይ ያላችሁ ብቻ ነው ይሄን ቪዲዮ ማየት ያለባችሁ። ከዛ በታች ሆናችሁ ይሄን ቪዲዮ ያሳልፉት። የግንኙነት ፍላጎት መቀነስ ብለን የምናስቀምጠው ነገር አለ። ብዙ ጊዜ ታካሚዎች መጥተው ሲጠይቁን ግንኙነት ፍላጎቴ ቀንሻለሁ ይላሉ። ነገር ግን ትክክለኛ ቀንሰው አይደለም። ሁለት አይነት አሉ ብዙ ጊዜ የሚያጋጥሙ ማለት ነው። አንደኛው የግንኙነት መቀነስ የምንለው ስሜቱ እንደ አጠቃላይ ግንኙነት ሲባል ሀሳቡ ሲነሳባቸው ለራሱ የሚያስጠላቸው አሉ። ሁለተኞቹ ደግሞ ወይ ቶሎ መጨረስ ወይ ብልት መውደቅ ምናምን የሚያጋጥማቸው አሉና ከዛ ጋር ለምንድን ነው ገለው ለምንድን እንደዚህ ነገር የሚያደርገው ብለው ከስጋት የተነሳ ግንኙነትን ይሸሹ አሉ። ስለዚህ የመጀመሪያው ነው እንደ አጠቃላይ የግንኙነት ፍላጎታችሁ የቀነሰ ከሆነ፣ ሁለተኛው ደግሞ በግንኙነታችሁ ወይ በትዳራችሁ ላይ ጫና እየፈጠረ ከሆነ፣ በሶስተኛ ደረጃነት ደግሞ ሌሎች እንደ ስኳር፣ ግፊት መሰል የሆኑ ህመሞች ከሌሉባችሁ የዚህን ጊዜ እንደ ስንፈተ ወሲብ ይታከምና ሃይፖአክቲቭ ሴክሹዋል ዲዛየር ዲስኦርደር ምንለው ያጋጥማችኋል ማለት ነው። በሌሎችም ለምሳሌ ቅድም እንዳልኳችሁ ቶሎ መጨረስ ያጋጥማችሁ ከሆነ፣ ብልት የመውደቅ ችግር የሚያጋጥማችሁ ከሆነ እሱም የፍላጎት መቀነስን ወይም ደግሞ ፍርሃት እንዲፈጥርባችሁ ስለሚችል እሱን መታከም ይኖርባችኋል። በማንኛውም ስንፈተ ወሲብ መታከም ፈልጉ ከሆነ በስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ከልብ ጓደኛዬ እጮኛ ፍቅር ይዞኛል ትለናለች የዛሬ ባል ታሪካችን። እንደ ደራሽ ውሃ ነው ፍቅሩ፣ አሳስቆ የወሰደኝ ጥልቅ ፍቅር ውስጥ መግባቴን ሳውቀው ነው የመለየት ሐሞትን የተጋጥኩት። አቤል የጓደኛዬ ፍቅረኛ ነው። በቅርቡ ቀለበት አስረዋል። ለሰርጋቸውም ሽር ጉድ እያሉ ነው። እኔና እሱ እስከተቀራረብንበት ቀን ድረስ ነገሮች ሰላም እየሄዱ ነበረ። ጓደኛዬ ስራዋ ቢዚ ስለሚያደርጋት አለቆቿም ፍቃድ ሞታቸው ስለሆነ ነው። በዚህ ምክንያት ነው ለቀለበቱና ለሽምግልናቸው እኔና አቤልን ያጣመረች። እኔ ደግሞ በዛ ሰሞን ከፍቅረኛዬ ጋር እዚህ ግባ በማይባል ምክንያት ተለያየን። ለእኔ ግን እውነት ለመናገር ከመለያየትም በላይ አጥንት የሚሰብር ህመም ነበረው። ሰለሞንን ሁሉ ነገር አድርጌ ነበር የማየው። አይኔን ስገልጽ ያየሁት የመጀመሪያ ፍቅሬ ከመሆኑ በላይ አብረን ብዙ ነገር አሳልፈናል። ክፉ ደግ አይተናል። እውነተኛ ደስታና ሰላም እንኳን መቼ ነው የተሰማሽ ብባል ምንም ባላወቁበት ህፃንነቴና ከእሱ ጋር እያለው ነው የምለው። እስከ ተብሎ ሊገደብ በማይችል ሁኔታ አፍቅረው ነበረ። እኔነቴን አልደበኩትም። ድክመቴንም ጥንካሬንም ያውቃል። ከገደል ጫፍ ላይ እንኳን ብቆ እሱ አብሮኝ ካለ ምንም ነገር አልፈራም ነበረ። ታዲያ ከሰለሞን ጋር ለ4 ዓመታት አብረን ቆየን። በአብሮነታችን ውስጥ ነገር ኖር ነው። ወደፊት በምንወልዳቸው ልጆች ስም ተጣላን። ጊዜ እየሄደ ጊዜ ሲመጣ ግን ከሱ ምንም የሚጨበጥ ነገር ላገኝ አልቻልኩ። ለዚህም የትዳር ጥያቄ አነሳውለት። ነገ የምንለውን ነጋችንን እንኑር አልኩት። እሱ ግን በቅቼው ነበረ። ምንም ቃላቱ ሳያለዝም ለስሜቴ እንኳን ሳይጨነቅ ሚስቱ ለመሆን እንደማልመጥን በሚያስጠላ መልኩ ነገረ። ያኔ ነው ነገሮች ግልጽ እየሆኑልኝ የመጡት። እሞትለታለሁ ያልኩት ፍቅሬ ሚስቱ እስከምትመጣ ድረስ ማሟያ እንደነበር ተረዳ። አይኔን የገለጽኩበት ፍቅር ውሸት ነበረ። ከዛ በቃ በጣም አመመኝ። ግን ደግሞ የሚገርመው ያሳመመኝ የእሱ ክደት ብቻ አልነበረ። የኔ ማስተዋል አለመቻል፣ ነገሮችን አለመገጣጠም ነበር። ራሴን ጠላው፣ በራሴ አፈርኩ። መስታወት ፊት መቆም እንኳን አቃተኝ። በራሴ ኮንፊደንስ አጣሁ። እንደዛም ሆኖ ግን በዚህ መመሃል ለጓደኛዬ ስር ሚዜነት ታጨው። እምቢ ልላት አልቻልኩም። እንደኔማ ቢሆን ኖሮ በሽርጉድ ፈንታ ለቅሶ በተቀመጥኩኝ ነበረ። ግን በቃ አልቻልኩም። ቃል ለእኔ ጓደኛዬ ብቻ አይደለችም። አብሮ አደግ እህቴ፣ ገመናዬ፣ የችግሬ ተካፋይ ናት። እሷ ስላለች ነው ትምህርቴን እንኳን ተምሬ ጨረስኩት።
ብር በሚያስፈልገኝ ሰዓት እንደ ወላጅ የምደውለው እሷ ጋር ነበረ። ብታጣ እንኳን ተበድራ ትልክልኛለች። ከነ መፈጠሬ ከረሱኝ ወላጆቼ በላይ ለኔ ሁሉ ነገር ነች። ጓደኛዬ ግን ነው ለታቢስ አይደለም አጋሬ የወደፊት ባሌ ከምትለው ሰው ፍቅር ያዘኝ። ቀጣዩን ክፍል ለመስማት ክፍል 2 ብላችሁ ኮሜንት ሴክሽን ላይ አስቀምጡልኝ እና ደግሞ ይህንን ቆንጆ በእውነተኛ ታሪክ ላይ የተመሰረተ ጽሑፍ የሰጠችኝ ቅድስት የምትባል ምትገርም ጸሐፊ ናት። ቅድስትዬ ስለዚህ ታሪክ አመሰግናለሁ። ኮንስታንትሊ ግንኙነት ቢያደርጉ ይመከራል። ለምን መሰላችሁ? ሴቶች ከ40 ዓመት በላይ ግንኙነት ቢያደርጉ ጥቅሙ ምን መሰላችሁ? ከ40 ዓመት በላይ ይሄ ከ45 ዓመት እና ከ40 ዓመት በላይ ማረጥ የሚባለው ነገር ስለሚመጣ ወይም ደግሞ ይሄ ሞኖፖስ የምንለው ኤጅ ላይ ስለሚደረስ ወደድንም ጠላንም በተፈጥሮ ምክንያት እዛ አካባቢ ያሉ ጡንቻዎች እየረገቡና ደግሞ ስትሮጂን የሚባለው ሆርሞን እያነሰ ሲመጣ እዛ አካባቢ የመድረቅ ነገር ያመጣል፣ የማቃጠል ነገር ያመጣል፣ እንዲሁም ደግሞ ህመም እስከ ማምጣት ድረስ ይደርሳል ማለት ነው። ምን መሰላችሁ መደረግ ያለበት እንደ ተፈጥሮ መድኃኒት የሚጠቅመው እዚህ ጋር ልክ ከ40 እና ከ45 ዓመት በላይ ሲሆኑ ሴቶች ኮንስታንትሊ ግንኙነት ቢያደርጉ ይመከራል። ለምን መሰላችሁ? እዛ አካባቢ ያለው ደም ወደዛ አካባቢ ወደ ብልት አካባቢ ሲፈስ ቶሎ ብሎ እዛ አካባቢ ያሉ ጡንቻዎች ከመሞት ወይም ደግሞ አሾፋይ ከመሆን ይድናሉ ማለት ነው። ስለዚህ ሞር እንደውም ለሴት ልጅ ከ45 እና ከ40 ዓመት በላይ ግንኙነት ማድረጉ በጣም ጥቅም አለው ማለት ነው። ምክንያቱም ይሄ ኢሪቴሽኑን እና ማቃጠሉን ምናምን ስሜት ደም ወደዛ አካባቢ በደንብ እየፈሰሰ ስለሚመጣ ጡንቻዎቹ ቶሎ የመሞት እድላቸው ይቀንሳል። ስለዚህ እዛ አካባቢ ያሉ ህመሞችን ይቀንስልናል ማለት ነው። ስለዚህ ማቆም ሳይሆን 40 እና 45 ዓመት ይደርሳል ብሎ ማቆም ሳይሆን ሞር ጥቅም የሚኖረው ናቹራሊ በየጊዜው ቢደረግ ጥቅም የሚኖረው ልክ እዛ እድሜ ላይ ስትደርስ ነው ሴት ማለት ነው። ስለዚህ ልክ እንደ ተፈጥሮ መድኃኒት ልንወስደው የምንችለው ግንኙነት ማድረጉ ነው እንጂ በእድሜ ምክንያት ኤስትሮጂን ስለሚያንስ መድረቁ፣ ማቃጠሉ፣ ሌላ ነገሮች ተከትለው የሚመጡት መምጣታቸው አይቀርም። ግን ቢያንስ ጊዜውን እንትን ማለት እንችላለን፣ የፍጥነቱን መቀነስ እንችላለን ማለት ነው ይሄ ነገር የሚደርስበትን ጊዜ። ስለዚህ ከ40 ዓመት በላይ ወይም ደግሞ ከ45 ዓመት በላይ ሴቶች በተፈጥሮ የሚመጣውን እንትን ለመቀነስ ጊዜውን ለማሳጠር ወይም ደግሞ ህመሙን ማቃጠሉን እና እዛ አካባቢ ያሉ ጡንቻዎችን መሞቱን ለመቀነስ ግንኙነት ማድረግ በጣም ይመከራል ማለት ነው። ልክ ሴቷ እየተደሰተች እየረካች እያለ የዛን ሰዓት ላይ ጥሩ ስራ እየሰራው ነው ብላችሁ ፔሳችሁን፣ ፍጥነታችሁን፣ የምታደርጉትን ነገር ለምትቀይሩ ወንዶች ነው ይሄ ቪዲዮ። ባልሽ እንደዚህ እያደረገ እያስቸገረች ከሆነ ይሄንን ቪዲዮ ላኪለት። ልክ ሴቷ እየረካች ሪያክሽኗን አይታችሁ እየሰራችሁ ያላችሁት ነገር ጥሩ ነው አይደለ? ፊድባኩ እንደዛ ነው የሚያሳያችሁ፣ መደሰቷ እንደዛ ነው የሚያሳያችሁ። አብዛኞቻችሁ ወንዶች የምታጠፉት ነገር ምንድነው? ትቀይሩታላችሁ። ፍጥነቱን መቀነስ ወይ መጨመር ሊሆን ይችላል፣ ወይ ደግሞ ፖዚሽናችሁን መቀየር ሊሆን ይችላል። ልክ ሴቷ ስትደሰት ስታዩ ምንም ነገር አትቀይሩ። ፍጥነቱን እንዳትቀይሩት፣ የምትነኩትን ቦታ እንዳትቀይሩ፣ እያደረጋችሁ ያላችሁትን ነገር እንዳትቀይሩት፣ እንደዛውኑ ቀጥሉ። እሺ፣ እዛ ጋር ደርሳ በምትቀይሩበት ሰዓት ሴቷም ፍራስትሬትድ ትሆናለች፣ እናንተም ደግሞ ያስጨረሳችሁ መስሏችሁ ሳታስጨርሱ ትቀራላችሁ ማለት ነው። በማንኛውም ስፖርት ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለ ስልክ የደወላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። አንድ ወንድ ከልቡ ሲያፈቅር በጭራሽ ሊደብቃቸው የማይችላቸው 10 ምልክቶች ይታዩበታል። በተለይ 5 ቁጥር እና 9 ቁጥር ላይ ያሉትን ካሳየሽ እመኝኝ እርሱ ያንቺ ነው። 10 ደግሞ ከ7 በላይ ምልክቶችን ካየሽበት በጣም እድለኛ ሴት ነሽ። እስኪ ከ10 ስንት እንደሚያገኝ እስከ መጨረሻ ቁጠሪና ኮሜንት ላይ ያስቀምጭልኝ። አንደኛ፣ በምንም ሁኔታ ውስጥ ቢሆን ክብር ይሰጥሻል። ሀሳብሽን፣ ምርጫሽንና ውሳኔሽን ሁል ጊዜ ያከብራል። ሁለተኛ፣ ሚስጥሩን ያካፍልሻል። ለሌላ ሰው የማይነግረውን ፍርሃቱንና ደካማ ጎኑን ሳይቀር ለአንቺ ብቻ ይነግርሻል። ሶስተኛ፣ ጊዜውን ይሰጥሻል። በምንም አይነት የተጨናነቀ ሁኔታ ውስጥ ቢሆን ለአንቺ ሰዓት አያል። አራተኛ፣ ትናንሽ ነገሮችሽን ሳይቀር ትኩረት ይሰጣል። እንደ ቀልድ የነገርሽውን ወይም ደግሞ ሊረሳው ይችላል ብለሽ የምትገምችውን ነገር ሳይቀር አስታውሶ ያስገርምሻል። አምስተኛ፣ ሁል ጊዜ በእቅዶች ውስጥ አንቺ አለሽ። ስለ ወደፊት ህይወቱ ሲያወራ እኔ እያለ ሳይሆን እኛ እያለ ነው የሚያወራ። ስድስተኛ፣ ደህንነትሽ ያሳስበዋል። ከጎኑ ሆነሽም ሊሆን ይችላል፣ ስትርቂም ሊሆን ይችላል። በጣም ደህንነትሽ ያሳስበዋል። ሰባተኛ፣ ለአንቺ ሲሆን በጣም አዳማጭ ነው። ስትናገሪ በንቃት ይከታተልሻል፣ የልብሽን ጭንቀት ይጋራል። ስምንተኛ፣ ከምንም ነገር በላይ የሚያስቀድመው የአንቺን ደስታ ነው። ዘጠነኛ፣ በዙሪያው ላሉ ሰዎች አንቺ የእርሱ መሆንሽን ለማስተዋወቅ በጭራሽ አያፍርም። አስረኛ፣ ይቅርታ ይጠይቃል። ከአንቺና ከፍቅርሽ የሚበልጥበት ምንም አይነት ኩርፊያ ስለማይኖር ጥፋቱን ካመነና እንዳጠፋ ካወቀ ይቅርታ ይጠይቅሻል። እንዳገኘ ኮሜንት ላይ አስቀምጭልኝ። ባል እያለሽ የሆነ ቦታ ከምታውቂው፣ በስራ ቦታ ካገኘሽው፣ በህይወት አጋጣሚ ከተዋወቅሽው ሰው ጋር መደዋወልና ለሰላምታ ነው እያልሽ ቴክስት መላላክ ላይ ካለሽ እሱም ባለትዳር እንደሆንሽ እያወቀ የሚያወራሽ ከሆነ ለጊዜያዊ ስሜት እንጂ በፍጹም ለህይወት አይፈልግሽ። ለአንቺ ሲል ብዙ ዋጋ የከፈለልሽን ባልሽን አስቢው። ከብዙ ሰው ጋር ማውራትሽ ያለሽን ያሳጥሻል እንጂ እንደማያዛልቅሽ እወቂ።
አብዛኛው ባለትዳሮች የሚሳሳቱትን ነገር ልንገራችሁ። እንደው ትዳር ውስጥ ከገባችሁበት ቀን ጀምሮ ፍልሚያው ቀጥሏል። አንቺም ብለው አቃተኝ ሰውዬ እንደው ምን ባረገው ይሻላል ትያለሽ። አንተም ደግሞ ለቀይራት በሞከርኩኝ ቁጥር እየባሰባት እየመጣ ነው ትላለ። ጊዜያችሁን፣ ጉልበታችሁን፣ ገንዘባችሁን ሳይቀር መልስ ለሌለ ቦታ ላይ ታፈሳላችሁ። ትንሽ አነጋገሩን ቢያስተካክል፣ ትንሽ እኔን መረዳት ቢሞክር ትያለሽ። አንተም ትንሽ ፊቷን ፈታ ብታደርገው፣ ትንሽ ብትረዳኝ ትላለ። የሚገርመው ነገር ግን ማንም ሰው በትዳር ውስጥ ትልቅ ለውጥ ማየት ከፈለገ ከራሱ ነው መጀመር ያለበት። እንደ ሁሉ ነገር ችላችሁ ተቀብላችሁ ኑሩ ማለት አይደለም። ነገር ግን በየቀኑ በምንመርጣቸው ውሳኔዎች ውስጥ ራሳችንን መለወጥ እንችላለን። ልክ እንደ አባባሉ እኮ ነው፣ ያልወደዳችሁት ነገር ካለ ለውጡት፣ መለወጥ ካልቻላችሁ ደግሞ ለዛ ነገር ያላችሁን አመለካከት ለውጡ። ባለቤትሽን መለወጥ ሊከብድሽ ይችላል። ነገር ግን አነጋገርሽን፣ ቶንሽን፣ ታይሚንግሽን መለወጥ ትችያለሽ። ካሰባችሁት እኮ በድርጊታችሁ የምታመጡት ተጽዕኖ በአፋችሁ ለማሳመን ከምታደርጉት ተጽዕኖ የተሻለ ለውጥ ያመጣል። ሞክሩት እስቲ። ሻሎም። እሺ በአመት ውስጥ ምን ያህል ግንኙነት የምታደርጉ ከሆነ ነው ጤናማ የሚባለው? ፕላስ ደግሞ ኮንሲደር ማድረግ ያሉባችሁ ነገሮች አሉ ግንኙነት ጤናማ እንዲባል ማለት ነው። ስለዚህ በአመት እንዳጠቃላይ ግንኙነት እንድታደርጉ የሚመከረው ከ10 እስከ 12 ጊዜ የምታደርጉ ከሆነ ይሄ ጤናማ የሚባል ነው። ከዛ በታች ከሆነ ፍሪኩዌንት ወይም ደግሞ እንዳጠቃላይ ግንኙነት እያደረጋችሁ ያለን በሚለው ነው የሚያዘው። እዚህ ላይ ግን ልብ ማለት ያለባችሁ ነገር ጤናችሁ፣ እድሜያችሁ፣ ፍላጎታችሁ እና ቅርባችሁ የመሳሰሉት ነገሮች እነኚህ ተወስነው ግንኙነት የምታደርጉበት ድግግሞሽ፣ እናንተ በግንኙነቱ እየተደሰታችሁን አይደለም የሚሉት ነገሮች እነሱ ኮንሲደር ተደርገው ነው እንዳጠቃላይ ግንኙነታችሁ ጤናማ ነው የሚባለው እንጂ ቁጥሩ አይደለም። አንድ ሰው በአመት 50 100 ስላደረገ ወይም ደግሞ የሆነ ሰው ደግሞ በአመት 20 ስላደረገ ይሄኛው ችግር አለበት ማለት አይደለም። ዋናው በግንኙነቱ ደስተኛ ሆናችሁ አላልሆናችሁ የሚለው ነገር ነው። ስለዚህ ይሄን ነገር ኮንሲደር እንድታደርጉት ነው። ስለዚህ ይሄ በወር ቢያንስ አንድ ጊዜ የምታደርጉ ከሆነ ጤናማ የሆነ ግንኙነት አላችሁ ማለት ነው። በማንኛውም ስንፈቶ ሲም ለመታከም ፈልጉ ከሆነ በሌላ ስልክ ያለ ደውላችሁ ቀጥሮ ማስያዝ ትችላላችሁ። መልካም ቀን። ባለቤትሽ ይበልጥ ጠንካራና ስኬታማ እንዲሆን የምትፈልጊ ከሆነ ይህንን ሚስጥር ተግብሪ። ወንድ ልጅ በሚደነቅበት ቦታ ሁሉ መገኘት ይፈልጋል። ስለዚህ ስለ ትጋቱ፣ ስለ ስራው አድንቂለት። ለቤተሰቡ የሚከፍለውን ዋጋ እንደምታይለትም ንገሪው። ከሰው ፊትም አክብሪው። ያንቺ ማክበር ለሌሎች ገደብ ያበጅላቸዋል። በሀሳቡና በውሳኔዎቹ ላይ እምነት እንዳለሽ ሁሌም ማሳየው። እነዚህ ነገሮች ካደረግሽ ባለቤትሽ ስኬታማ፣ አንቺ በጣም የሚወድሽ እና ጠንካራ ሰው ይሆናል። ከባልሽ ጋር ፉክክሩን አቁሚ። ከትዳር አጋርሽ ጋር የምታረጊያቸው ፉክክሮች ነገ የትም አያደርሱሽም፣ እንደውም ዋጋ ያስከፍሉሻል። እኔ የበለጠ ሰራለሁ፣ እኔ ያልኩት ብቻ ትክክል ነው፣ ባለፈው እኔ ይሄን አድርጌያለሁ፣ ስለዚህ አሁን የሱ ተራ ነው የሚሉ ሀሳቦች የትም ርቀት አያስኬዱሽም። ስለዚህ ፉክክሩን አቁሚ። ፉክክሩ ሲበዛ ፍቅራችሁን አጥፍቶ መለያየታችሁን ስለሚያመጣ